የባህሪያችን መመኪያነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለቅድስት ልደታ ለማርያም እንደዚሁም ለመላእኩ ለቅዱስ ራጉኤል እንደዚሁም ደግሞ ለነብየ እግዚአብሔር ቅዱስ ኤልያስ መታሰቢያ ክብረ በዓል በሰላም በጤና ደረሰን። እንደዚሁም በዕለተ ተዘክረው ለሚሉ ቅዱሳን አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኝ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ
አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን። ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን፣ ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በእንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል እንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል። ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ
ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደሞ የጦሊቅን ደሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረት ሁሉ ያመሰግኗታል። ኢያቄምንም በየብሩ ደሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደሞ የምታስንቅ ደሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ። ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ። ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከ7ቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም
እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማኅፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳንህ የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ፣ አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎትን ሰምተ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኝ አባቶቼ ለዘላለም ወደሚኖሩበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት 7ቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ይጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው።
ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይን በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጩኸቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች። ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባርካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በንፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄረና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆንም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅ
ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች። በለምጽም ደግሞ ተያዘች። ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደ እኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች። ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያግኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ይህንን ጸበል ጸዲቅ ለዓለም ላሉት ተዋሕዶ በሙሉ ታደርሱልን ዘንድ በልደታ ለማርያም
ሁላችሁንም እጠይቃችኋለሁ እንድታረጉ ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ ድርሳነ ራጉኤል በጥቅምት ወር የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ፣ ለእናንተም ሰምቶ የማስተዋልን ጸጋ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል በግብር ሶስት በባህሪ በህልውና አንድ አምላክ በሚሆን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ በሰማያትን ኃይላትና በመላእክትም ሁሉ አለቆች ላይ ነግሶ የሚኖር እሱ ብቻ የሆነ ኃይላትን ወስኖና ገቶ የሚያኖር ሁሉን የሚያነጻ ፍጥረቱን ሁሉ የሚገዛ በቅዱሳኑ ላይ አድሮ የሚኖር ምስጋናውን ድንቅ የሆነ ስፍረ ቁጥር የሌላቸው ትጉሃን መላእክት የሚቀድሱት የሚያመሰግኑት በኋለኛው ዘመን ከሶስቱ አካላት አንዱ አካል ቃል ከመቤታችን ከቅድስት ድንግል ማርያም ስጋን በነሳ ጊዜ ስጋም ከመለኮት ጋራ በተዋህዶ ጊዜ ሶስትነቱ ለዘላለም ጸንቶ መኖሩን እንጂ ሶስትነትን ወደ ሁለትና አራትነትን እንዳልተለወጠ አመንን። መላእክትስ ሁሉ መንፈስ ወይም ረቂቃን ናቸው። ሕይወትን ማግኘት ወደሚገባቸው ሰዎች ዘንድ የበጎ መልእክትን ለማድረስ ይላካሉ። መላእክትስ በእግዚአብሔር ትእዛዝ እኛን ይጠብቁ ዘንድ ዘወትር ከእኛ ጋር ናቸው። ጌታችን በወንጌል ከእነዚህ ከታናናሾቹ አንዱን ስንኳ ቢሆን አታቅሉ፣ እነሱ በሰማይ ያለ አባቴን ፊት ያዩ ዘንድ ክብር እንዳላቸው እውነት እላችኋለሁ ብሎ እንደተናገረ የሰው ልጅ የጠፋውን ዓለም ፈልጎ ያድን ዘንድ መጥቷልና ብሎ እንደተናገረ ለእኛም ለስጋችን ብቻ የምናስብ ደካማ የኃጢአቶች ተገዢዎች ለሆንማ ይለምኑልን ዘንድ በተገባ ነው። ለነቢያት ለሐዋርያት እንኳ እንደ እነሱ የተላኩ ልመናቸው የሚያሳርጉላቸው እነሱ ናቸው። አሁን ፍቃዱን ለሚያደርጉና ትእዛዙን ለሚፈጽሙ ቸርነት ያላቸው ጽኑዓን ቅዱሳን የሚሆኑ የእግዚአብሔር መላእክት የመታሰቢያቸውን በዓል ማድረግ ይገባናል። ይልቁንም እግዚአብሔር ዓለምን ይቆጣጠር ዘንድ የሾመውና በብርሃን ላይ ልዩ ስልጣን ያለው ታላቅና ቅዱስ መልአክ የሚሆን በመላእክት አለቃ በቅዱስ ራጉኤል መሪነት ስለ ኃጢአታችን ስርየት ይማልዱልናል ዘንድ መላእክትን እናክብራቸው እናገናቸው። ጌታ ኢየሱስ ክርስቶስ ሰማያትን ከነጓዛቸው ማለት ከፀሐይ ጨረቃና ከከዋክብት ጋራ እንዲሁም ምድርን በሰውም ላይ የሚኖሩትን የሰፈሩትን ፍጥረታት ሁሉ አሳልፎ አዲስ ሰማይን አዲስ ምድርን ለመመስረትና ለመዘርጋት በሚመጣበት ጊዜ የመላእክት አለቃ ቅዱስ ራጉኤል በእግዚአብሔር ዘንድ ከፍተኛ የስልጣን ድርሻ አለውና በእውነት እናክብረው። የሐዋርያት አለቃ ቅዱስ ጴጥሮስ ሰማያት ያለመነቃቃት ይከፈታሉ ያልፋሉ ብሎ እንደተናገረ የእግዚአብሔር ቀን ድንገት እንደ ሌባ ትመጣለች። ፍጥረታቱም ሁሉ በእሳት መቃጠል ይጠፋሉ። ምድርም እንዲሁ በሰውም ላይ ያሉ ሁሉ ይጠፋሉ ይቀልጣል። የዚህም ሁሉ እንደዚህ የሚጠፋ ሲሆን ሰማያትን ተቃጥለው የሚጠፉበት ያችን እግዚአብሔር የሚመጣባትን ቀን ተስፋ አድርጋችሁ በመጠባበቅ ስትቻኮሉ ለተቀደሰችና ለበጎ ስራ ምንኛ ዝግጁ መሆን ይገባችኋል። ማንኛውም ስራ ሁሉ ይቀልጣል ይቃጠላል። እኛ ግን ጽድቅ የሚኖርባቸውን አዲሱን ሰማይና አዲሱን ምድር ተስፋ እናደርጋለን እንጠብቃለን። ሐዋርያው ጳውሎስም ስለ ዓለም ህልፈት ደግሞ ተናገረ እንዲህ ሲል ምድር ትነዋወጣለች፣ ዳሩ ግን ምድር ብቻ አይደለም ሰማይም ትነዋወጣለች እንጂ። ዳግመኛም የማያልፈውን የማይናወጸውን በመተካት የሚያልፉትን የሚነዋወጡትን ያሳልፍ ዘንድ ኃይሉን ያሳያል። እነሱ ኃላፊያን ናቸውና ብሎ እንደተናገረ፣ ስለዚህም እኛ የማያልፈውን መንግስት እንወርሳለን። ጌታችን በሚመጣበት ጊዜ ዛሬ በዚህ የሚታየው ዓለም
በውስጡም ያሉ ሁሉ ብርሃናትን ጨምሮ አይኖሩም ያልፋል። ነቢዩ ዕዝራ ያቺ የፍርድ ቀንስ በዚያ ናት ብሎ እንደተነገረ በዚያች በፍርድ ቀንስ ፀሐይ ወይም ጨረቃ፣ ኮከብ ወይም ደመና፣ መብረቅ ወይም ነጎድጓድ፣ ነፋስ ወይም አውሎ ነፋስ፣ ውሃ ወይም እሳት፣ ሰማይ ወይም መሬት፣ ብርሃን ወይ ጨለማ፣ መዓልት ወይ ሌሊት፣ ክረምት ወይም በጋ፣ አዝመራ ወይም ደግሞ ቁር፣ በረድ ወይም ውርጭ፣ ጉም ወይም ዝናብም፣ ጠል፣ ማታ ወይም ጠዋት፣ ሁሉም ተዘጋጅቶ የሚጠብቀውን ዋጋ ይመለከት ዘንድ ከእግዚአብሔር የጌትነቱን ብርሃን መብረቅ በስተቀር በዚያን ጊዜ ብርሃን ወይም መብራት የብርሃን ወጋገን ሁሉ የለም። ከዚህ በኋላ ዘላለማዊ የሆነ ታላቅ ፍርድ በሚሰጥባት ሰባተኛይቱ የቀጠሮ ዕለት በመላእክት ዘንድ ታላቅ ኃይል ይገልጣል። የቀድሞውም ሰማይ ያልፋል፣ ይወገዳል። አዲሱ ሰማይ ይተካል። በሁሉ ቦታ ሌሎች የሰማይ ኃይላት በእጥፍ ድርብ ያበራሉ ለዘላለም ስፍር ቁጥር በሌላቸው ከብዙ ሰንበታት በኋላም በአዲስ ዓለም በጎነትና ጽድቅ ይሰፍና በዚያም ኃጢአት እጇን ታገባ ዘንድ አትደፋፈርም ለዘላለሙ። ጌታም ስለ ዳግም ምጽአቱ በወንጌል ሲናገር ከዚያም ዘመን መከራ ሁሉ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ደም ይሆናል እንጂ ከዋክብት በሰማይ ይወድቃሉ፣ ይረግፋሉ፣ የሰማያት ኃይላትም ይነዋወጻሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ላይ ተገልጾ ይታያል። በዚያን ጊዜ የምድር አሕዛብ ሁሉ ያለቅሳሉ፣ ዋይ ዋይ ይላሉ። የሰው ልጆችም በብዙ ጌትነት ምስጋና በታላቅ ኃይልና በሚያስደነግጥና በሚያስፈራ ግርማ በሰማይ ደመና ሲመጣ ያዩታል። መላእክቶችንም ከታላቅ የመለከት ድምፅ ጋር ይልካቸዋል። ለእርሱ የተመረጡትን ወገኖቹንም ሁሉ ከጽንፍ እስከ ጽንፍ በአራቱ ማዕዘናት ዓለም ያሉትን ይሰበስባሉ። ይህ ሁሉ የዓለም መለወጥና የብርሃናትን መጥፋት የሚከናወነው በሊቀ መላእክት ቅዱስ ራጉኤል እጅ ነው። በውስጣቸው ጽድቅ የሚነግስባቸውና አዲስ ሰማይና አዲስ ምድር ለመተካት ዓለምን የመለወጥና ብርሃናትም ለመቀየር ስልጣን የተሰጠው ከሊቃነ መላእክት አንዱ የሆነ ቅዱስ ራጉኤል ነው ሲል ነቢዩ ሄኖክ ተናግሯል። እናንተም ታናሹም ታላቁም ሁላችሁም የቤተ ክርስቲያን ልጆች ሆይ በየወሩ መባቻ ቀን የሚከበረውን የመላእክት አለቃ የራጉኤልን በዓል እግዚአብሔር ከሰጣችሁ ሀብት ለነዳያንና ለችግረኞች በመጽወት አክብሩ። የመላእክት አለቃ ቅዱስ ራጉኤል በአማላጅነቱ በጸሎቱ ከርኩሳን አጋንንት ተንኮልና ከሰይጣን ወጥመድ ያድናችሁ ዘንድ ከምትበሉት ምግብ እየቀነሳችሁ በቅዱስ ራጉኤል ስም የተራቡትን አጥግቧቸው። እሱ ራጉኤል በፈጣሪው ፊት እየሰገደ በየጊዜውና በየሰዓቱ ለሰው ልጅ ምሕረትን ይለምናልና መስዋዕትነትን የቅዱሳንንም ሁሉ ጸሎት ለማሳረግ በመላእክት ጌታ ዙፋን ፊት በመዓልትና በሌሊት ይቆማልና። ሱራፌልና ኪሩቤል የመላእክት አለቃ የሰማይም ኃይላት ሁሉ ስለ ሰውና ስለ እንስሳትም ስለ ጠቅላላው ፍጥረት ሁሉ ጊዜ ጠዋትና ማታ ይለምናሉና ይልቁንም ለኃጥአን ይቅርታ እስኪያደርጉላቸው እየሰገዱ ከእግዚአብሔር ዘንድ ምሕረትን ይለምናሉ። ትጉሃንና ቅዱሳን ከሚሆኑ መላእክት አንዱ የሆነ የእግዚአብሔር የኃያሉ መገለጫ የሆነ ራጉኤል ያለማጓደልና ያለ አርምሞ ይማልዳል፣ ይለምናል። እሱ ትጉሃን እረፍት የሌለውን ስለሆነ ከአንደበቱ ሁል ጊዜ ምስጋና አይቋረጥም። ይልቁንም አቤቱ አንተ ይቅርታና ምሕረትን ወዳጅ ነህና ባሪያህና በምሳሌ የፈጠርከውን ፍጥረት ይቅር በል እንጂ አታጥፋው በማለት አጥብቆ ይማልዳል። የሁሉን ጸሎትና ልመና የሚሰማ እግዚአብሔር ቅዱስ ራጉኤልን የራጉኤልን አምላክ ይቅር በለኝ በማለት አንዲት ቃል እንኳ ቢናገር እንደ ወዳጄ እንደ አብርሃም እንደ ባለሟሌ እንደ ይስሐቅ እንደ አከበርኩትም እንደ ያዕቆብ ክብርን ባለሟልነትን
እሰጠዋለሁ። በራሱ ላይ አክሊልን አቀናጃለሁ፣ ረጅም ዘመናትን ሰፊ ወራትን እለግሰዋለሁ ሲል የዘላለም ቃል ኪዳንን ይገባለታል። እኛም ትጉሃን ከሚሆኑ ከቅዱሳን መላእክት አንዱ የሆነ የሊቀ መላእክት ራጉኤልን የበዓሉን የሚከበርበትን በዛሬቱ ዕለት አምላካችን እግዚአብሔር ፍቃዱ ሆኖ ጸሎታችን ይቀበለን ዘንድ ቀርበን ለምን እንዲህም እያልን እንማልዳለን። አምላካችን እግዚአብሔር ሰማይና ምድርን በውስጣቸው የሚገኘውን ፍጥረት ሁሉ የፈጠርክ፣ ሰማይን በከዋክብት የሸለምክ፣ ምድርን በልዩ ልዩ አበባ ያስጌጥካት አቤቱ በቸርነት ብዛት በደላችንን ይቅር በል። በየጊዜውና በየሰዓቱ ሁሉ ጠብቀን። ቀን ያንተን ሌሊትንም ያንተና በኪሩቤል አድረህ የምትኖር አምላክ ሆይ በመላእክት ዘንድ ትከበራለህ፣ ትመሰገናለህ። በየጊዜውም ምግባቸውን አንተ ስለምትሰጣቸው የፍጥረቱ ሁሉ ዓይን አንተን ተስፋ ያደርጋል። ለእንስሳ ሳርን ለሰው ልጅም ልምላሜን የምታቀብልለት አንተ ነህና አቤቱ አሁንም ስለ እጽዋትና ስለ አበባዎች ስለ ምድር ፍሬዎች ሁሉ እንለምንሃለን ማልዳሃለንም። ስጋዊ ደማውያን ሁሉ የምትመግብ አንተ ነህና አቤቱ ቸር አዳኝ የምትሆን አምላካችን ሆይ ሀገራችን ኢትዮጵያ ፍጹም ሰላም ጠብቅልን። የሊቀ መላእክት ቅዱስ ራጉኤል የጸሎት ኃይል በእኔ ላይ አድሮ ይኖር፣ በእውነት በእናንተም ላይ በሕዝበ ክርስቲያን ላይ አድሮ ለዘላለሙ ይኖር፣ አሜን አሜን። ከዚህ በመቀጠል ደግሞ ቀጣዩን ድርሳን አድርሳለሁ። ከዚህ በመቀጠል ደግሞ በስም በአካል ሶስት ሲሆን በባህሪ በህልውና አንድ አምላክ የሚሆን ቅድመ ዓለም የነበረ ለዘላለሙ የሚኖር በልዕልናው በገዥነቱ ስልጣኑ የከበረ ክቡር ገናንነቱ መጠኑ በቃል ሊነገር የማይችል የማይለወጥ የማይናወጥ የማይመረመር እርሱ በአንድነቱ ለሶስትነቱ መቼ ለዘላለሙ ጸንቶ የሚኖረው መላእክትና ሊቃነ መላእክት የሚሰግዱለት የአማልክት ሁሉ አምላክ የአጋዕዝት ጌታ በአካል የማይቀላቀል በመለኮት የማይለይ የሚቀርበው የሌለ ብርሃን የማይመረመር ኃይል ገናንነቱ ጌትነቱ የበዛ በብርሃኑ ጸዳል የሚያንጸባርቅ አምላክ መኖሩን አምነን የቅዱሳን መላእክት አንዱ የሚሆን የሚነበብ የሚነገር የመላእክት አለቃ የቅዱስ ራጉኤል ድርሳኔ ነው። ነቢዩ ሄኖክ ከቅዱሳን መላእክት አንዱ የሆነ ጸላኤ ዲያብሎስን የሚበቀለው ራጉኤል በብርሃናት ሁሉ ላይ የሰለጠነ ነው ሲል ስለሱ ተናገረ። ዳግመኛም ከአዳም ሰባተኛ ትውልድ የሆነ በእግዚአብሔር ፊት ግብሩ ያማረ ስራው የሰመረ እስከ ዛሬ በሞት ወጥመድ ያልገባና የሞት ጥላ ያላረፈበት ነቢዩ ሄኖክ በትጉሃንና ቅዱሳን መላእክት አንዱ ስለሚሆን ስለ ቅዱስ ራጉኤል እንዲህ አለ። በዚያን ወራት ወደ ምዕራብ በኩል እስከ ምድር ዳርቻ ድረስ ሲሄድ ያለ ምንም እረፍት እየነደደ የሚገሰግስና የሚሮጥ እሳት ተመለከትኩ። እሱም በመዓልትም በሌሊትም ከቶ ከርጯ አይቆምም ነበረ። ይህ እረፍት ወይም መቆሚያ የሌለው ምንድነው? እሱ ስለ ጠየቅሁ በዚያም ጊዜ ከኔ ጋር አብሮ የነበረ ከቅዱሳን መላእክት አንዱ የሆነ ቅዱስ ራጉኤል ይህ ወደ አረብ ወይም ወደ ምዕራብ በኩል እየነደደ ሲያልፍ የተመለከትከው እሳት ለዓለሙ ሁሉ ብርሃን የሚሰጥ ፀሐይ ነው ሲል መለሰልኝ። ከዚያም ወደ ሌላ ቦታ ሄድኩና በቀንና በሌሊት የሚንቦገቦግና የሚንቀለቀል የእሳት ተራራ አሳየኝ አለ። ሄኖክ ነቢይም እንግዲህ ከእግዚአብሔር ዘንድ ተልኮ ለጻድቁና ነቢይ ሄኖክ ሚስጥረ ሰማያትን ገልጾ መዛግብተ ብርሃናትን ከፍቶ ላሳየው የሊቀ መላእክት ራጉኤልን ክብሩንና ታላቅነቱን ተመልከቱ። በመዓልትና በሌሊት ያለማቋረጥና ያለማረፍ እየነደደ የሚሮጠውንና የሚገስጸውን እሳት አይቶ ይህ የሚመለከተው የእሳት ሩጫ ምንድነው ብሎ ጠየቀ። በጠየቀም ጊዜ ይህ እየነደደ ወደ ምዕራብ የሚያልፈው
እሳት በዓለም ሁሉ የሚያበራ ብርሃን ነው ብሎ ያስረዳውን ክብር ታላቅነቱን እዩ። ዳግመኛም በሌላ ቦታ በመዓልትና በሌሊት የሚነድ የእሳት ተራራ ያሳየውን እዩ፣ ተመልከቱ። እንግዲህ ክርስቲያን የሆኑ ሁሉ በፍጹም ልቦናው በፍጹም ሐሳብ ለፍጥረቱ ሁሉ በእግዚአብሔር ፊት በትጋትና በቅንነት ዘወትር የሚማልዱትን የእግዚአብሔር የቅዱሳን መላእክቱን መታሰቢያ የሚያደርግ የተመሰገነ ነው። ይልቁንም አብዝተው አስፍተውና አምልተው ለሰው ደህንነትን የሚለምኑ ከሰይጣን ተንኰልና በርኩሳን አጋንንት ከመሳሳት እንድን ዘንድ ወደ ፈጣሪያችን የሚጸልዩ የሚማልዱ ናቸውና መታሰቢያቸውን ማድረግ ይገባል ለዘላለሙ በእውነት። ነቢዩ ሄኖክ ቅዱሳን መላእክት ለሰው ልጆች ስለሚያደርጉት አማላጅነት ጸሎትና ልመና እንዲህ አለ። በዚያን ጊዜ የብረቱ ነፋስ ሰረገሎችን ከምድር ገጽ ላይ ነጥቀው ወደ ላይ አወጡኝና በሰማይ ዳርቻ አስቀመጡኝ። በዚያም ልዩ ልዩ ራእይ ማለት የቅዱሳን ማደሪያቸውን የጻድቃንን መኖሪያቸውን አየው። ዳግመኛም ቅዱሳን መላእክት ስለ ሰው ልጅ ሲለምኑ ሲማልዱ ሲጸልዩ ዓይኖቼ ተመለከቱ። በዚያም ማደሪያቸው ከንጹሐን መላእክት ጋር መኖሪያቸውም ከቅዱሳን ጋር መሆኑን በዓይኖቼ አይቼና ተመልክቼ አረጋገጥኩ። ስለ ሰው ልጅ ይለምናሉ፣ ይማልዳሉ፣ ይጸልያሉ። ጽድቅ እንደ ጎርፍ በፊታቸው ይጎርፋል፣ ይቅርታም በምድር ላይ እንደሚወርድ ጠል ይንጠባጠባል። እንግዲህ በመካከላቸው እንዲሁ ይሆናል እስከ ዘላለሙ። እነሆ በእግዚአብሔር የተመረጡ ወዳጆቹ ጋር በትክክል የሚኖር ስልጣን እስኪኖራቸው ድረስ የሰው ልጆች ጻድቃንን በቅዱሳን መላእክቶች እጅ ይጠብቋቸዋል። ነቢዩ ሄኖክ ስለ ክርስቶስ ስለ ራሱና ስለ ሌሎችም ክርስቶስ ጋር ስለሚኖሩ ጻድቃን ሁሉ እንደተነገረ እግዚአብሔር የመረጣቸው ከክርስቶስ ጋር ይኖሩ ዘንድ በእውነት ሕሩይ የተባለ ጌታ ኢየሱስ ክርስቶስ በዚያም ቦታ የጽድቅን የሃይማኖትን ጌታ ዓይኖቼ በተመለከቱ በሱም ዘንድ ጽድቅ አለ። ስፍር ቁጥር የሌላቸው የተመረጡ ጻድቃን በፊቱ ይኖራሉ ለዘላለሙ በእውነት። ዳግመኛም ነቢዩ ሄኖክ እንዲህ አለ። ከእግዚአብሔር የጌትነቱን ዙፋን ስር አንድ ቤት አየሁ። ጻድቃን ሁሉ በሙሉ እንደ እሳት ብርሃን በፊቱ ያበራሉ፣ ያንጸባርቃሉ። አፋቸው በበረከት የተሞላ ነው፣ በክንፎቻቸውም የእግዚአብሔር ስም ያመሰግናሉ። ጻድቅ በፊቱ ያልፋል፣ ቅን ፍርድ በአደባባይ ዙሪያ የተመላ ነው። በዚያ አደር ወይም እኖር ዘንድ ወደድኩኝ። ያ ቤት ማደሪያ ወይም መኖሪያ ይሆን ዘንድ ሰውነት ፈጽማ ወደደች። በመናፍስት ጌታ ፊት ይህንን የመሰለ ጽኑ ሐሳብ ነበረኝና በዚያን ጊዜ የእግዚአብሔር ስም በበረከትና በምስጋና ከፍ ከፍ አደረኩት። እርሱ በይቅርታውና በቸርነቱ ብዛት በበረከት በክብር አጽንቶኛልና ከፍ ከፍ አድርጎኛልና በዚያን ጊዜ በእርጋታና በዝግታ ሆኜ ዓይኖችን የምስጋናን ደሴት ተመለከቱና እኔም እሱ ብሩክ ምስጉን ነው፣ ቅድመ ዓለም የነበረ መንግስቱ መቋረጥ ሳይኖርበት እስከ ዘላለም ጸንቶ የሚኖር ብሩክ ምስጉን ነው እያልኩ ፍጽሜ አመሰገንኩ። እርሱ ዓለም ከመፈጠሩ አስቀድሞ እስከ ልጅ ልጅ ወይም ፍጻሜ ለሌለው ዘመን የሚሆነውን ሁሉ ያውቃል። ነቢይ ሄኖክ አርምሞ ጽርዓ የሌለባቸው ትጉሃን መላእክት በጌትነት ዙፋን ፊት ቆመው ያመሰግኑሃል ብሎ እንደተናገረ በእውነትም የእግዚአብሔር መላእክት ሁሉ ያለ ሐኬት ያለ ሰንፍና እግዚአብሔርን ያመሰግኑታል። አሸናፊ እግዚአብሔር ሆይ ቅዱስ 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 እያልን እናመሰግንሃለን እያሉ ታላቅ ቃልን በሚያመሰግኑበት ጊዜ ምስጋናቸው በሰማይና በምድር ያስተጋባሉ። በዚያም ጊዜ ቆመው የእግዚአብሔር ስሙ ብሩክ ነው፣ እስከ ዘላለሙ እሱ ምስጉን ነው እያሉ በማመስገን የሚያከናውኑትን የምስጋና ስነ ስርዓት ሁሉ ተመለከትኩ። ፊቴ ተለዋወጠ፣ አንጸባረቀኝም። በእግዚአብሔር የጌትነት ዙፋን ፊት
በሚቆሙ ስፍር ቁጥር የሌላቸው እልፍ አእላፍ መላእክት ጉባኤ የተነሳ በማየውን ወይም የምመለከተውን ለይቼ ለማወቅ ተስኖኛልና። ዳግመኛም በመላእክት ጌታ ፊት ነዋም ወይም እንቅልፍ ከሌላቸው ወገን ሌሎች 4 ልዩ ልዩ ገጽ ያላቸው ተመለከትኩ። ስማቸውንም ወደ እኔ መጥቶ የነበረ መላእክት እንደነገረኝ ተረዳው፣ አወቅኩ። ልዩ ልዩ ሚስጥራትንም ሁሉ ገለጸልኝ። እኒህም 4ቱ ገጻት መናፍስት ጌታ ፊት ሲያመሰግኑ ቃላቸውንም ሰማው። የመጀመሪያው ቃል ወይም ድምፅ ለዘላለሙ ምስጋና የባህሪ የሚሆን እግዚአብሔርን ያመሰግናሉ። ሁለተኛም ቃል እስከ ዘላለም ክብር ምስጋና ገንዘቡ የሆነ እግዚአብሔርን ሲያመሰግኑ ሰማው። ሶስተኛውም ቃል በምድር ላይ ስለሚኖሩ ሁሉ ወደ እግዚአብሔር ሲጸልይ ሲለምንና ሲማልድ ሰማው። አራተኛም ቃል አጋንንትን በምድር ላይ የሚኖሩ ሰዎችንም ኃጢአት ወደ እግዚአብሔር ያዞርኩ ከእግዚአብሔር ጋር እንዳያጣሏቸው አጋንንትን ሲከለክላቸውና ሲያሳደዳቸው ሰማሁም አየሁም። ከቅዱሳን መላእክት አንዱ የሚሆን ይህ የመላእክት አለቃ ቅዱስ ራጉኤል የእግዚአብሔርን ስም በመጥራትና በማመስገን የሚማልዱ እንደ ቅዱስ ሩፋኤልና እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤልና እንደ ቅዱስ ሳቆኤል እሱም እንደነሱ እግዚአብሔር ከሰይጣን ወጥመድ ያድናቸው ዘንድ ለሰው ልጆች ምሕረትን ይለምናል። የመላእክት አለቃ የሚሆን የቅዱስ ራጉኤልን እና የሌሎችንም የእግዚአብሔርን መላእክቶች ሁሉ መታሰቢያ የሚያደርግ ክርስቲያናዊ ሰው የተመሰገነ ነው። ጠላታችን ሰይጣንና ሰራዊቱም ሁሉ እኛን ለማጥፋት በቀንና በሌሊት ከእኛ ጋር ለመዋጋት እንደሚተጋ እሊህም የእግዚአብሔር ቅዱሳን መላእክት እኛን ለማዳን ተግተው ይጠብቃሉና። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ወንድሞቼ ሆይ በእግዚአብሔር ጽኑ፣ በችሎታውም ኃይል ጽናታችሁ ትኑር፣ የእግዚአብሔርን የጦር ልብስ ልበሱ፣ የሰይጣንን ተንኰል ትቋቋሙ ዘንድ እንዳለ። ዳግመኛም ውጊያችን ወይም ትግላችሁ ከሥጋዊና ከደማዊ ጋር አይደለምና ነገር ግን የጨለማውን የዚህን ዓለም የሚገዙ ገዢዎችና ባለስልጣን በሰማይም በታች ባለ ርኩሳን መናፍስት አጋንንት ጋር ነውና እንጂ ብሎ እንደተናገረ። ስለዚህም በዚች በክፉ ቀን ጠላታችሁን ለመቋቋምና ለመመከት ትችሉ ዘንድ የእግዚአብሔርን የጦር መሳሪያ ያዙ፣ ወገባችሁንም ታጥቃችሁም ቁሙ። ለሰላም ጎዳና መዘጋጀት የወንጌል ቃል ተጫምታችሁ የጽድቅን ጥሩር ተቀናጁ። ከዚህም ሁሉ ጋር የክፉ ፍላጻ እሳትን ታጠፉት ወይም ትመክቱ ዘንድ የሃይማኖትን ጋሻ መከት አድርጉ። ራሳችሁም ላይ የመድኃኒት ራስ ቁር ተቀናጁ። የመንፈስ ቅዱስንም ሰይፍ ታጠቁ። ይኸውም የእግዚአብሔር ቃል ነው። ስለ ቅዱሳን ሁሉ በጸሎትና በልህምናም ሁሉ ጊዜ ተዘጋጅታችሁ አዘውትራችሁ በመንፈስ ጸልዩ። ስለ እኔም ደግሞ ስለ ወንጌሉ ምስጢር ገልጬ አስተምር ዘንድ አፌን ይከፍትልኛልና የመናገር ኃይል ይሰጠኝ ዘንድ ጸልዩ አለ። እንግዲህ ሐዋርያው ጳውሎስ ለኤፌሶን ሰዎች የሰይጣንን ተንኰል አውቀውና ተገንዝበው የመንፈስ ቅዱስን የጦር መሳሪያ በመታጠቅ ይዋጉት ዘንድ ተዘጋጅተው እንዲቀመጡ እንዳዘዛቸውና እንዳስተማራቸው እኛም መድኃኒታችን ክርስቶስን በማመን የሰይጣንን የተንኰልን መረብ እንበጥስ ዘንድ የእግዚአብሔር ኃይል ጋሻ መከታ አድርገን መጠባበቅ ይኖርብናል። ስለዚህም ልጅ ደህናነትን እግዚአብሔር በጸሎታችሁ እየማለዱ እንድን ዘንድ የቅዱሳንን መላእክትን በዓላቸውን ለማክበር እንትጋ። ይልቁንም ስለኛ ይለምንልን ዘንድ ወደኛም መጥቶ ይረዳን ዘንድ ክቡር የሚሆን የመላእክት አለቃ የቅዱስ ራጉኤልን መታሰቢያውን በየወሩና በየዓመቱ ማድረግ ይገባናል። እሱ የተቸገሩትን ይረዳ ዘንድ ከፈጣሪው ስልጣን ተሰጥቶታልና። አቤቱ ኃይልህ
የሚገልጥበት የመላእክት አለቃ የሚሆን የራጉኤል አምላክ ፈጣሪያችን እግዚአብሔር ዓለምን ከነጓዙ ፈጥረ ያከናወንክ ከዓመቱ የመባቻ ቀን ጀምሮ ከዓመት እስከ ዓመት ያለውን አውድ ወርሃና አውድ ዕለት ባርክ። በማያልፍ በማያልቅ ቸርነት የምድርንም ፍሬ ባርክ። ይልቁንም ለዘላለሙ በነፍስ በሥጋ በድንግልና ጸንታ ለምትኖር እናትህ ማርያም አስራት አድርገ ሰጣሃት ኢትዮጵያን ሀገራችን በሰላም ጠብቃትን ዘንድ በእናት በማርያምና በመልአኩ ኃይል ራጉኤል አማላጅነት ለምንሃለን ማለዳሃለን ለዘላለሙ አሜን። ይቅር በለን እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበለን ዘንድ ያንተ በጎ ፍቃድ ይሁንልን። አቤቱ ይቅርታ አምላክ ይቅር በለን። የፍቅር አምላክ ፍቅርህን ታበዛልን ዘንድ ለምንሃለን። እንዲህ ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር ላይክ በማድረግ ለምእመና እንድታደርሱልን በቅዱሳኑ ስም ለምናችኋለን ጠይቃችኋለን ማለት ነው። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም ሼር ላይክ እያደረጋችሁ ለምእመና እንድታደርሱልን ስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የቅዱስ ድርሳነ ኤልያስን አነባለሁ። እግዚአብሔር ለእኔ የማንበብ ስልጣን ይስጠኝ። ነብየ ኤልያስ ድርሳን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የነብየ ኤልያስ ድርሳኒ ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። የክቡር ምስጋና ሰማይን ምድርን በመላ ዮሴፍን ከወንድሞቹ ለይቶ ከፍ ባደረገው በገዢዎች ላይ በሾመው በኋለኛው ዘመን እንደ እርሱ ያለ ሌላ የጽድቅ መንፈስ ጰራቅሊጦስ ከእርሱ በላከ በእግዚአብሔር ስም በኤልያስ ያደረው የኤልያስ መንፈስ በወዳጆቹ ላይ ይደር ለዘላለሙ አሜን። ኤልያስም ወደዚያ ሄደና በ12 ጥማድ በሬ እያረሰ የዮሳፍጥ ልጅ ኤልያስን አገኘው። ይህ ኤልያስንም ከሀገሩ ታላላቅ ሰዎች አንዱ ነበረ። ኤልያስም ሄደና መጠምጠሚያውን ጣለበት። ኤልያስም 12 ጥማድ በሬዎችን ተወና ኤልያስን ተከትሎ ሄደ። አባቴ ሆይ እወድሃለሁ፣ በኋላ ልከተልሃለሁ። በአንተ ፈንታ ነቢይ ይሆን ዘንድ የሳፍጥ ልጅ ኤልያስን ሂድና ቀባው ብሎ እግዚአብሔር የላከውን ሁሉ ነገረው። አንተም የሚናስ ልጅ ኢዮናንያ የአዴርን ልጅ አዛሄልን ቀባቸው። ከዚህ በኋላ በለሟሌ ነህን ተመለስ አለው። ከመከተሉም ተመለሰና ጥማድ በሬዎቹን ወሰደ። አረደና በበሬዎቹ ዕቃ አብስሎ ለሕዝብ አቀረበ። እነርሱም በሉ። ሄዶም ኤልያስን ተከተለው። በማስገበሪያው ቦታ ተቀምጦ ሳለ መድኃኒታችን ና ተከተለኝ ባለው ጊዜ ተነስቶ ምሳ አዘጋጅቶ ከዚያም በኋላ ሁሉንም ትቶ እንደ ተከተለው እንደ ቀራጩ ባለጸጋ እንደ ማቴዎስ ኤልያስም እንዲሁ አደረገ። ይህንን ኤልሳዕንም ሃይማኖታቸው የቀና 318 ሊቃውንት አመሰገኑት። በኒቅያ በተወሰነው በ10ኛው አንቀጽም ለመነኮሳት አርያ አደረጉት። የገዳሙ አለቃ ረዳትና አገልጋይም በሰውነቱ በነቢዩ ኤልሳዕ ግብር አምሳል በፊቱ የሚቆም ሊሆን ይገባል። ከእስራኤል ታላላቅ ሰዎች የአንድ የታላቅ ሰው ልጅ ሲሆን ለነቢዩ ኤልያስ በመላላኩ አላፈረም። እርሱ በገለአድ ሀገር ከሚኖሩት አንዱ ሰው ነው። ነገር ግን ለዚህ ቀሬናዊ ሰው እንዴት አገለገልኩ ብሎ በልቦ አላሰበም።
ወደሚያውቁኝ ወደ እስራኤል ልጆች ማህበር እመጣለሁ፣ በደለኛንና ምስኪንን የሆነውን ሰውንም አገለግላለሁ አላለም። ይቺ ሀገር መምህሩ የሚመላለስባት እንደሆነች ተመለከተ። የእርሷ ሀገር ሰዎችም አገልጋይ ረዳት የሆኑት ዘንድ አይገባቸውምና ለደቀ መዛሙርቱም እንዲህ ያሰቡ ዘንድ እንዲህ ያለ ሕሊና ይገባቸዋል። ከመምህሮቻቸው ይልቅ በዚህ ዓለም ክቡራን ከሆነው በሥጋ ወልደው ላሳደጉና ለአባቶቻችን ልንከፍላቸው ባለመቻላችን ወዮልን ይሉ ዘንድ ይገባል። ለመንፈሳውያን አባቶቻችንማ አስበልጠን እንከተላቸው ዘንድ እንዴት ይገባን ይሆን? ብፁዕ ኤልሳዕ ግን የኤልያስ ተከታይ ሆነ። በፍጹም ልቡም አገለገለው። ጸጋው እጹብ ድርብ እስከሚሆንለት ድረስ ከእርሱ ወደ ግራም ወደ ቀኝም አላለም። ከእርሱ የሚበልጥ ተአምራትን አደረገ። ኤልያስ አንድ ሙት አስነሳ። ኤልሳዕ ግን አንዱን በሕይወት እያለ አንዱን ደግሞ በሞት በኋላ ሁለት ሙታን አስነሳ። በእርሱ ላይ የመንፈስ ቅዱስ ሀብት እስከሚያድርበት ድረስ ለነቢዩ ኤልያስ አገልጋይ ይሆን ዘንድ 12 ጥማድ በሬዎችን ላረደ ለኤልሳዕ ሰላምታ ይገባል። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የዘንበሪ ልጅ የአክዓብም በእግዚአብሔር ፊት የክፋት ተግባርን አበዛም። የሚስቱን ቃል ሰምቷልና አዳምን ያሳተችው ሚስቱ እንደሆነች ብዙዎቹን ወደ ጥፋት እንደ ጣለቻቸውም አላሰበም። በዚያን ወራት ኢዝራኤል በተባለች ሀገር ስሙ ናቡቴ የተባለ አንድ ሰው ነበረ። በሰማርያውም ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን የጎመን ቦታ ይሆነኝ ዘንድ ይህንን የወይንን ቦታ ስጠኝ፣ ለቤቴ ቅርብ ነው። ከዚህ የሚበልጥ ሌላ ቦታ እሰጥሃለሁ። ከፈለክ ጓሮ ቦታ ይሆነኝ ዘንድ የወይንህን ቦታ ዋጋ ወርቅ እሰጥሃለሁ አለው። ናቡቴም የአባቶችን ርስት እሰጥህ ዘንድ እግዚአብሔር ይህንን ከእኔ ያርቅልኝ አለው። አክዓብም አዝኖ ሄደና ከአልጋው ተኛ፣ ፊቱም ሸፈነ፣ እህልም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገባችና ምን ሆንህ? ምንስ ያሳዝንሃል? አለችው። እርሱም ኢዝራኤላዊ ናቡቴ የወይንህን ቦታ በወርቅ ዋጋም ስጠኛ፣ ከፈለክ ስለ እርሱ ሌላ የወይን ቦታ ሰጣለሁ ብዬ ተናገርኩት፣ የአባቶችን ርስት አልሰጠም አለኝ አላት። ሚስቱ ኤልዛቤልም የእስራኤል ንጉሳቸው ዛሬ እንዲህ የምታደርገው አንተ ነህን? ተነስና ምግብ ብላ፣ ልብህም ደስ ይበለው። የእስራኤላዊውን ሰው የናቡቴን የወይን ስፍራ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጻፈችና በማኅተሙ አትማ ይህችን ደብዳቤ ወደ ሀገር ሽማግሌዎች ከናቡቴ ጋር ወደሚኖሩ ሰዎች ሀገር ታላላቅ ሰዎች ላከች። የዚህ ደብዳቤ ቃልም እንዲህ ይል ነበር። ጾምን ጹሙ፣ ናቡቴም በሕዝብ ፊት አስቀምጡት፣ በፊትም አስቀድሙት። እግዚአብሔርን ንጉሡን ተሳድቧል ይበሉት፣ ይሞት ዘንድ ወደ ውጭ አውጥታችሁ ደብድቡት የሚል ነው። የዚህች ሀገር ሰዎች ሽማግሌዎች በዚህ ሀገር የሚኖሩ ምሁራኑም ኤልዛቤል ወደ እነርሱ እንደላካቸውና እንዳዘዛቸው አደረጉ። ጾምንም አወጁ። ናቡቴንም በሕዝቡ ፊት አቆሙት። የአመፅ ልጆች ሁለት ወንዶች ገብተው በፊቱ ቆሙ። እግዚአብሔርን ንጉሡን ተሳድቧል ብለው መሰከሩበት። ከሀገሩ ውጭ አስወጥተው ደብድበው ገደሉት። ናቡቴ ወግረን ገደል ነው ብለው ወደ ኤልዛቤል ላኩ። ኤልዛቤልን በሰማች ጊዜ የአክዓብን የገንዘብ ይሰጥህ ዘንድ እንቢ ያለውን የእስራኤላዊ የናቡቴን የወይን ቦታ ተነስና ውረሰው አለችው። ናቡቴ ሙቷልና በሕይወት የለምና አለችው። አክዓብም እስራኤላዊ ናቡቴ እንደሞተ በሰማ ጊዜ ይወርስ ዘንድ ወደ እስራኤላዊ ወደ ናቡቴ የወይን ቦታ ወረደ። እግዚአብሔርም ቴስቤያዊው ኤልያስን ተነሳና ውረድ አለው። የሰማርያዊን የእስራኤል ንጉሥ አክዓብን ተቀበለው። እነሆ በናቡቴ የወይን ቦታ አለና የወርሰው ዘንድም ወደዚያው ወርዷልና እግዚአብሔር እንዲህ ይላል፣ አንተ ናቡቴን እንደገደልከው መሬቱንም እንደወረስ የናቡቴንም ደም ውሾችና ጅቦች እንደላሱ በዚያች ቦታ ውሾች ደምህን ይለሳሉ፣ ሴተኛ አዳሪዎች በደምህ ይታጠባሉ በለው አለው። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን? አለው። አዎ አገኘው። ታስቆጣው ዘንድ በእግዚአብሔር ፊት ክፉ ተግባርን ፈጸምክ። እግዚአብሔር እንዲህ ይላል፣
እነሆ እኔ በአንተ ላይ ክፉ ነገርን አመጣለሁ፣ በኋላህም እሳትን አነዳለሁ፣ በቅጽሩ ያሉትን የሌሎችንም እስከሚጠራጠሩ ድረስ ዘርህን አጠፋለሁ። ወገንም እንደ ናባጥ ልጅ እንደ ኢዮርብዓም ወገን አደርገዋለሁ። ስለ ኃጢአትህ እስራኤልን ስላሳትካቸው እንደ አኪያ ልጅ እንደ ባኦስም አደርግሃለሁ ብሏል አለው። እግዚአብሔር በናቡቴ ቅጽር ውሾች የኤልዛቤልን ሥጋ ይበላሉ፣ በድኗም በዚያ ደግሞ ይቀራል። አክዓብን በሰፈር ያሉ ውሾች ይበሉታል፣ በድኑም በበረሃ ይቀራል። ሚስቱ ኤልዛቤል ስላሳተችው አክዓብ በእግዚአብሔር ፊት ክፉ ነገርን አድርጓልና በእስራኤል ፊት እግዚአብሔር ያጠፋቸው አሞራውያንን ያደረጉትን ሁሉ ሂዶ በመከተሉ ፈጽሞ ረክሷልና ብሏል አለው። አክዓብም ከእግዚአብሔር ፊት ከመጣው ከዚህ ቃል የተነሳ ደነገጠ፣ ልብሱንም ቀደደ። ከዚህ ቃል የተነሳ በዚህ ቃል እያለቀሰም ሄደ፣ በሰውነቱ ማቅ ለብሶም ጾመ። የእግዚአብሔርም ቃልም ስለ አክዓብ ወደ አገልጋዩ ኤልሳዕ መጣ። አክዓብ በእኔ ፊት እንደደነገጠ ተመለከትክን? ዘመኑ ክፉ ነገር አላመጣበትም፣ በልጁ ዘመን ክፉ ነገርን አመጣለሁ እንጂ አለው። የእግዚአብሔር ቃል የምትሰማ የእግዚአብሔር ሰው ሆይ የእግዚአብሔር ቸርነቱ ብዛት አስተውል። በአመፃ ወንድሙን የገደለ ቃየልን የምትፈራ የምትንቀጠቀጥ ሁን ብሎ እግዚአብሔር እንደረገመው በኦሪት የተጻፈውን አላነበብህምን? ኃጢአት ይቅር ትባልልኝ ዘንድ ታላቅ አይደለችምን? ከፊትህ እሰወር ዘንድ ከምድር ታወጣኛለህ። በምድርም የምፈራ የምንቀጠቀጥ እሆናለሁ። ያገኘኝ ሁሉ ይገድለኛል አለ። እግዚአብሔር ተጸጸተ፣ እንዲህም አይደለም ቃየልን የሚገድል 7 እጥፍ ይበቀልበታል። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። አክዓብም ከኤልያስ ቃል የተነሳ ደነገጠና ልብሱን ቀደደ፣ በሰውነቱ የፀጉር ማቅ ለበሰ። ጣዖት አምላኪ ነፍስ ገዳይ ቢሆን በጾመ ጊዜ እግዚአብሔር ራራለት። ክፉ ነገርም በልጁ ዘመን አደርጋታለሁ። ቃኤልን የእርሱን ዘርም የጥፋት ውሃ ጠፋችው። እግዚአብሔር ተበቃይ በእውነት ፈራጅ ነውና። እንመለስና በአክዓብ ላይ የተናገረው ቃል እንደተፈጸመ የኤልያስን ቃል እናስተውስ። ከብዙ ጊዜ በኋላ የእስራኤል ንጉሥ አክዓብ ከይሁዳ ንጉሥ ከኢዮሳፍጥ ጋር የገለአድ ክፍል ወደ ሆነች ወደ ሬማት ወጣ። የእስራኤል ንጉሥ አክዓብም ኢዮሳፍጥን ተሸፍኜ ገብቼ እዋጋለሁ፣ አንተ ግን ልብስ ልበስ አለው። የእስራኤል ንጉሥ አክዓብ ተሸፍኖ ይዋጋ ዘንድ ገባ። የሶርያ ንጉሥም 32 የሚሆኑ የሰረገላ ጦረኞችን አዘዛቸው። ከእስራኤል ንጉሥ ከአክዓብ ብቻ በስተቀር በታላቁም ከታናሹም ጋር አትዋጉ አላቸው። እነዚያም የሰረገላ ጦረኞችም የይሁዳ ንጉሥ ኢዮሳፍጥን ባዩት ጊዜ ይህስ የእስራኤል ንጉሥ ይመስላል ብለው ይገድሉት ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገላ ጦረኞችም የእስራኤል ንጉሥ እንዳልሆነ በተረዱ ጊዜ ትተውት ተመለሱ። ከእነርሱ አንዱም በኃይሉ ቀስቱን ወረወረና የእስራኤል ንጉሥ አክዓብን በደረቱ መካከል ወጋው። ከወታደሮችም ለአንዱ ተመለሰና ያዘኝ፣ ከጦርነቱም አወጣኝ፣ ተዋግቻለሁና አለ። ያን ጊዜ ሰራዊቶቻቸው አፈገፈጉ። ንጉሡንም ከጠዋት እስከ ማታ ድረስ በሰረገላው አስቀመጡት። በተዋጋው ቁስል ላይም በሰረገላው ውስጥ ደሙ ይፈስ ነበረ። ሲመሽም በሶርያውያን ፊት ሞተ። ፀሐይ ሲገባም አዋጅ ነጋሪ ወጣና ሁሉም ወደየሀገራቸው ገቡ። የዘንበሪ ልጅ አክዓብም ሞቷልና አለ። ሰማርያ በደረሱ ጊዜ በሰማርያ ቀበሩት። ሰረገላውንም ከሰማርያ አገር ወደ ውጭ አስወጡት። ደሙንም ውሾችና ጅቦች ላሱት። ሴተኛ አዳሪዎችን በዚያ ውሃም ታጠቡ። በነገስታቱና በመኳንንቱ ፊት ግርማንና ሞገስን በተመላ በአገልጋይ በኤልያስ አንደበት እግዚአብሔር እንደተናገረው የእስራኤል ንጉሥ የአክዓብ ደም ከውሃው ተጨምሯልና በፊታቸው እንዳናፈር ለእኛም ሞገስን ሰጠን። ከእነርሱ ጋር በምንነጋገርበት ጊዜ ከእኛ ጋር ሁን፣ ስለ እኛም አንተ ተጣላ። አሜን። ነቢይ በነቢይ ስም የተቀበለ
የነቢዩን ዋጋ ከአምላኩ ከእግዚአብሔር ዘንድ ያገኛል ለዘላለሙ አሜን። ናቡቴ በግፍ በወይኑ ቦታ በገደለው ጊዜ እግዚአብሔር እንዳዘዘው አክዓብን ለተበቀለ ለኤልያስ ሰላምታ ይገባል። እንደ አውሎ ነፋስ ሰውነቴን ከመባዘን ያድነኝ ዘንድ አምናለሁ የሚለው ነውና ሁሉ እግዚአብሔር ይሰማዋልና። ከቃልህ የተነሳ አክዓብ ፈጥኖ በደነገጠ ጊዜ እግዚአብሔር ሐዘኑን ሰምቶ እኔ በዘመኑ ክፉ ነገርን አላመጣም አለ። ኤልያስ ሆይ ስለ ሕዝቦችህም ቃል ኪዳን ተቀበል፣ በፍርድ ቀን ዓይኖችን እንዳንቅበዘበዝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም በነቢየ ቅዱስ ኤልያስ ስም ይህንን ምስል ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወንድሞቼ እንዴት ናችሁ? ደህና ናችሁ? እናት አባቶቼ በየሰዓት አቆጣጠራችሁ ሰላም ዋላችሁ፣ ሰላም አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ወንድማችን እንዴት ነው? ደህና ነው? መምህራችን ከነ ቤተሰቦቼ ደህና ነው? በዚህ ከቅዱሳን ላይ የምታ በየቀኑ መለቀልን እየተጠቀምን ነውና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እና ዛሬ ለኔ ለምስክር የመጣሁት በድንበር በባህር ነውና የመጣሁት እና እዛ ብዙ ጭንቀት ብዙ ችግር ነበርና ጥይት ደግሞ ለራሱ እየተተኮሰ ነበርና ካቴ ሲተኮስ እኔ አፋፉ ላይ ቆሜያለሁ ማለት ነው። ከዚያ በዛን ሰዓት መብርሃን እናቴ እያልኩ በዚያው ቆምኩ ማለት ነው። እና በዛን ሰዓት ቢተኮስ ይመታ የነበረ ጥይቱ መብርሃን እናቴ ከዚህ አወጣኛለች። እና አንደኛው ምስክሬ ይሄ ነው። ሁለተኛው ደግሞ እህቴ ማለት ነው ድንበር ተመታ ነበርና ወደዚህ እና በቃ ብዙ ጊዜ ያኔ ተሰርቃ ነው ምናምን እና ደግሞ ብዙ ጣጣ እየተመጣ ነበርና ወደ 6 ወር ምናምን ተቀምጣብኛለች ድንበርና ከዚያ በቃ በጣም ጨነቀኝ። ያኔ ደላላው ምናምን አልታወቀም፣ ግራ ግብት ያለ ነገር ነበርና ከዚያ በቃ ቸሩ መድኃኒዓለም አባቴ እኔ ምንም ማድረጋችንም አንተ ዛሬ ነገ ሳትልቅፍ ድግፍ አድርገህ አንጣልኝ ብዬ ነገርኩት ማለት ነው ለቸሩ መድኃኒዓለም። ቸሩ መድኃኒዓለም አባቴ ነገ ዛሬ ሳይል ይኸው አንጥቶ ገብታልኛለች። ቸሩ መድኃኒዓለምን እመቤቴ ማርያምን አመስግኑልኝ። እና ይሄ ነው ምስክሬ ወንድማችን
በየቀኑ የምንለቅልን ዝክረ ቅዱስ አለች። ዝክረ ቅዱስ አለ እየተጠቀምንበት ነውና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እና ደግሞ ያኔ እኔ አልችልም ታጠፉ ደግሞ በጣም ይቅርታ ይቅር በሉኝ እሺ። እና አልችልም ገና የመጀመሪያ ምስክሬ ነው። ለሁለተኛው ለማስተካከል እሞክራለሁ። ሰላም ሁኑልኝ፣ ሰላማችሁ ይብዛልኝ።